ሀይ እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሻለሁ። እንዴት ናችሁ ሰብስክራይበሮቼ? እያደጋችሁልኝ ነው፣ ደስ ብሎኛል። የምታወራው ነገር ይጠቅመናል፣ ይበጀናል ብላችሁ እንደው ሰብስክራይብ ስለምታደርጉ ጊዜያችሁን ወስዳችሁን ስለምታዩ በጣም ደስ ይለኛል። በጣም ማለት ነው። በጣም ቫሉ አደርገዋለሁ ያንን ነገር እና በጣም ወዳችኋለሁ ለማለት ፈልጋለሁ። እና ዛሬ ደግሞ በሌላ ርዕስ መጣሁላችሁ። ርዕሴ ምን መሰላችሁ? ዲጂታል ፉትፕሪንት። ያው ሁላችንም መቼስ አሁን ተጠቃሚዎች ነን አይደለ? ኢንተርኔቱ ላይ የሆነ ነገር ፖስት እናደርጋለን፣ ወላ በቪዲዮ በፎቶ በቃላትም ቢሆን በምናምን ከፌስቡክ ጊዜ ጀምሮ እስካሁን ድረስ በጣም በቃ ሚዲያውም እየሰፋ ነው፣ እኛም እየተበራከትንበት ነው። እና ብዙ ጊዜ በዚህ ላይ ማለት ነው እንትን የለንም፣ አጠቃቀሙ ላይ ጥንቃቄ የለንም። በተለይ እኛ ሴቶች ማለት ነው ብዙ ጊዜ እንትን የለንም። ለምን መሰላችሁ? አሁን በየቦታው እንደዚህ ስታዳምጡ ምናምን ወይኔ እንደዚህ አይነት ሰው እንዲህ ቦታ ተዋውቄ አውርቼው ፎቶ ያዘብኝ ቪዲዮ ያዘብኝ እና በዛ እያስፈራራኝ ነው ምናምን ይላሉ ብዙ ሴቶች ማለት ነው። እና ይሄ ከምንድን ነው የመጣው? ዲጂታል ፉትፕሪንታቸው ላይ ጥንቃቄ ስላላደረጉ። ላኪ ሲላት ዝም ብላ ትልካለች። እንደዚህ እንትን እያረግሽ ላኪልኝ ምናምን ይልካሉ። በሆነ ጊዜ ላይ እነሱ ያ ወንዶቹም አገባቡን ያውቁበታል። በሆነ መንገድ ያባብሏቸዋል ምናምን። እንደዛ ብዙ ሴቶች እየተሰቃዩ ነው። ባይደቦ እስከ ሕግ አካል ድረስ የሄዱበት አሉ ጥቂቶች፣ ግን ብዙዎች ግን ዋጋ እየከፈሉ ነው በዛ ነገር። እና እንደው እስከዛ ደረጃ ባይደርስ እንኳን ማለት ነው ማጥፋት አንችልም። ታውቃላችሁ አይደለ? ፑታቱ የምናደርገውን ነገር አሁን እኔ ይሄን ለቀቁት አይደለ? እናንተም አያችሁት። ዲሊት ባደርገው ራሱ ፖስት ካደረኩት በኋላ ዲሊት ባደርገው ራሱ አይጠፋም፣ መቼም አይጠፋም። በቃ ፎር ኢተርኒቲ አይጠፋም። በቃ ክላውድ ላይ አለ ሁልጊዜ ማለት ነው። አሁን በፊት ላይ የነበሩ በቃ መልካም የማይባል ላይፍ ስታይል ይከተሉ የነበሩ እነ ኪም ካርዳሽያን እና በቃ ብዙ ሞዴሎች፣ ብዙ ታዋቂ ሰዎች ብዙ አይነት ውርደት ነገር የሰሩት አስነዋሪ የሚባል ነገር በሰዓቱ በወጣትነታቸው በአፍላነት ምናምን የሰሩትን ከፍለው ማለት ነው እያስጠፉ ነው ያሉት። እንደዛም ሆኖ አለ አሁንም ድረስ እነሱ በሚሊዮኖች እያወጡ ነው ስክራብ የሚያስደረጉት። ስክራቢንግ ይባላል ቃሉ ራሱ። በቃ ያስፈትጉታል፣ ግን የትም አይሄድም። ታውቃላችሁ አይደለም? የሆነ ሰው እጅ ላይ ይኖራል። የሆነ ሰው ፋይል አድርጎ አስቀምጦት ሊሆን ይችላል። እንደዛ ባይሆን ራሱ አየሩ ላይ አለ ማለት ኤክስፕሌን ለማድረግ ራሱ እኮ ቴክኖሎጂው ከበደ። ኢትስ ኢን ዘ ስካይ ሳምዌር በቃ አለ። እውነት ስታስቡት አያስፈራም? ፌስቡክ ላይ እስከዛሬ የምታወሩት ዝባዝንኬ ፎቶ የምትላላኩት ፎቶ ፖስት የምታረጉት ማንኛውም ሰው በምንም አይነት አጋጣሚ ያንን ወስዶ ለብዙ አይነት ዓላማ ሊጠቀምበት ይችላል። ለብዙ አይነት ማለት ነው። ወላ ለደግም ለክፉም ሊጠቀምበት ይችላል። እንደው ሳትልኩ እንኳን አሁን ስለ መላክ ነው አይደለ እየተቆጣችሁ ያለሁት። ሳትልኩም ኤዲት ተደርጎ ራሱ እኮ ላይፋችሁ ሩንድ ሊሆን ይችላል። በሌላ ሰው ገላ ላይ እናንተን ፊት ይሳኩና የሆነ ነገር ስታረጉ አስቡት። አያስፈራም? ይሄ እኮ በቃ በውጭ ዓለም እኮ አንድ የራሱን የቻለ የፖሊስ ምርመራ ዲፓርትመንት እየተከፈተለት ነው ያለው በዚህ ዙሪያ ማለት ነው። በጣም ሰዎች እየተቸገሩ ስለሆነ በዲጂታል ፉትፕሪንት ምክንያት እና እኔ በጣም ነው ያስፈራኝ። ብቻ ኤኒዌይስ ምን አነሳሳኝ መሰላችሁ ወይም ቪዲዮ ለመስራት ዩቲዩብ እያየሁኝ ፍሪክኒክ ምናምን ይላሉ። ከሆነ ወራት በፊት ነው በእርግጥ ሀሳቡ ይመጣልኝ እና እንደው ፍሪክኒክ ምንድን ነው ምናምን ብዬ ሰርች ማድረግ ጀመርኩኝ ማለት ነው። እና ታዋቂ ሰዎችም ምናምን ስለዛ ራፐሮች፣ አርቲስቶች ምናምን ያወራሉ ስለዛ ነገር። ዶክመንተሪ ሊሰራለት ነው ምናምን ምንድን ነው ምናምን ብዬ ሰርች ሳደርግ በ90ዎቹ ውስጥ ማለት ነው በፈረንጆች አሜሪካ ውስጥ የኮሌጅ ተማሪዎች ልምድ ልውውጥ ለማድረግ በቃ ትምህርት ጨርሰው አመቱ ካለቀ በኋላ ፈታ ለማለት የሚያደርጉት ፓርቲ ነው ማለት። መጀመሪያ የተጀመረው ኢነሰንት ነበር። በቃ የሆነ ይገናኛሉ፣ ይሰበሰባሉ፣ ፈታ ይላሉ። በቃ ትምህርት አልቋል፣ ክላስ አልቋል፣ እንዝናናለን አይነት ነገር ነበር የተጀመረው አትላንታ ውስጥ ማለት ነው። አትላንታ ጆርጂያ ውስጥ ነበር የተጀመረው እና በቃ ይገናኛሉ። እንደዛ እያለ እየለመደ መጣ። በጣም እየታወቀ መጣ፣ እየሰፋ መጣ።
አትላንታ ደግሞ ያው እንደምታውቁት ደመቅ ያለ ሰፋ ያለ ከተማ ነው እና በዛ ምክንያት እያደረጉ ከሌላ ስቴት ራሱ መምጣት ጀመሩ ያን ፕሮግራም ለመከታተል ማለት ነው። ከዛ እየጎረፉ በየአመቱ አመት በገፋ ቁጥር ሰው እየበዛ መጣ። ትራፊክ ይጨናነቃል፣ ከተማው ቀውጥ ይሆናል፣ ሬስቶራንቶች፣ ባሮች ምናምን ገበያቸው ይደራል በጣም ማለት ነው። እና እንደዛ እያለ ምን ይሆናል መሰላችሁ? ይሄ ተማሪዎቹ ጀምረውት የነበረው በቅን ልቦና ጀምረውት የነበረው እነዚህ በቃ መንደሪዎቹ ይሄ ተማሪዎቹ ሳይሆኑ ውጪ ላይ ያሉት በቃ ድራግ የሚሸጡት ይሄ ዱርዬዎቹ የመንገድ እንትኖቹ ክሪሚናሎቹ ምናምን ነገር ውስጥ ገቡበት። ያንን ሰዓት እየጠበቁ ሰፈራቸው ውስጥ ደግሞ ፓርቲ ትሮ ማድረግ ጀመሩ። በቃ ድግስ ምናምን ይጣላል፣ መንገድ ላይ መጠጥ ምናምን ይቀርባል፣ ሴቶች ይጠራሉ ምናምን አይነት ነገር እና ልቅ የሆነ ነገሮችን ማድረግ ጀመሩ። ምክንያቱም በቃ ኦልሬዲ ያ ታይም ማለት ነው ስፕሪንግ ብሬክ ላይ ነው የሚካሄደው። አሁንም በጣም እንትን ነበረ። በዚህ ዓመት ራሱ ስፕሪንግ ብሬክ ተብሎ አሁን ሚያዝያ ወር ነው መጋቢት አካባቢ ከተማው ሂውስተን ከተማ በጣም ተጨናንቆ ነበረ በተመሳሳይ ማለት ነው። ግን እኔ የድሮን ነው የምነግራችሁ። እና እንደዛ እንትን እያለ መጣ። መንደሬዎቹ ነገሩን እያበላሹት መጡ። በቃ እዛ የወሲብ ንግድ ላይ የተሰማሩ ሴቶች መምጣት ጀመሩ። በቃ ዱርዬዎች እዛ ድረግ ይሸጣል ምን ይላል፣ ሰው መጠጥ ውስጥ የሆነ ነገር ጠብ ያደርጉና ወስዶ ያበላሻሉ። እንደዛ እያለ ነገሩ በጣም እየከፋ መጣ ማለት ነው። ፖሊሶቹ ራሱ በቃ በጣም ተቸግረው ነበረ፣ ክራይሙ በጣም ከፍተኛ ስለነበረ ማለት ነው። እና በዛ ጊዜ የነበሩ ሴቶች አሁን ልነግራቸው የፈለኩት ስለ ሴቶች ነው። እዛ ላይ ያው መቼም በልጅነትም በአፍላነትም በዛ ጋር በቃ ፈታ ሲሉ ነበረ እየጠጡ ምን እያሉ ማለት ነው። እና ቪዲዮዎች አሉ የተቀረጹ፣ በዛ ሰዓት ቪዲዮዎች አሉ እዛ የተቀረጹ ሲጠጡ እንደዚህ ተገልብጠው ራሱ እንደዚህ እንትን ብለው ቢራ ሲጠጡ ምናምን ማለት በቃ ማጠብቁት አይነት እና እንደዛ የተቀረጹትን ሰብስበን ከየሰውም ከየሚዲያውም ከየምንም ሰብስበን ዶክመንታሪ እንስራበት ብለው ተነሱ ማለት ነው። የሆኑ ፕሮዳክሽን ካምፓኒዎች እንደዛ ጀመሩ። እና እንደዛ እንቅስቃሴ ሲጀምሩ ሴቱ ማለት ነው ማበድ ጀመረ። በዛ ሰዓት ወጣቶች የነበሩ ሴቶች አሁን አመራር ላይ ነው ያሉት፣ ዶክተሮች ናቸው፣ ትልልቅ ሎየሮች ናቸው፣ ብዙ አይነት ቦታ ላይ አሉ፣ ሴኔት ውስጥ አሉ፣ ኢንዱስትሪ ውስጥ ፊልም ኢንዱስትሪ ውስጥ ብዙ አይነት ቦታ ሃይማኖት ቸርች ውስጥ ላሉ። ምክንያቱም ያንን ሪያሊቲን በቃ ዝግት አድርገው አስቀምጠው በሌላ ታርጋ እየተንቀሳቀሱ ስለነበሩ ማለት ነው። እነዛ ሴቶች ምን ማድረግ ጀመሩ? ሾክ ማድረግ ጀመሩ። እንዴ ያማ መውጣት የለበትም፣ እንዴት ይወጣል? እኛ እኮ ላይፋችን ሮን ሊያደርገው ይችላል ያ ነገር ከወጣ። ምክንያቱም ብዙ በቃ ያላሰብነውም ነገ ጠዋትም ይመጣብናል ብለን ያላሰብነው ነገር ስናደርግ ነበረ እዛ ጋር እና ወጣቱ ጄኔሬሽን ራሱ ኧረ እባካችሁ እናቶቻችን አክስቶቻችን እንዳታዋርዱብን። ምክንያቱም እነሱ እዚህ ጋር ልጆች ወልደው የልጅ ልጅ አይተው በቃ ትልልቅ ቦታ ላይ የተከበሩ ሰዎች ናቸው በአሁኑ ሰዓት ማለት ነው። እና በጣም ትንቅንቅ ነበረ ያን ፕሮዳክሽን ለማስቆም ማለት ነው። ሃሽታግ ምንድነው ጀምረው ነበረ እንደውም በቃ እንዳይወጣ ያ ነገር እንዳይወጣብን በቃ በጣም ላይፋችን ላይ አደጋ ያመጣል ብለው ማለት ነው። እስከዛ ድረስ ነው። አይ ቲንክ ዶክመንታሪው አሁን ይሰራ አይሰራ አይደለም መረጃው የለኝም፣ ግን በጣም ሲጨናነቁ ነበር ከአቅማቸው በላይ ማለት ነው። በቃ እዛ ጋር የሰሩት ነገር መጣ። ምንድነው የወንድሙ ጅራ ዘፈን ይቀመጣል እንዳደራ የሚለው ይቀመጣል እንዳደራ ሁሉም ነገር ኤቭሪቲንግ በቃ ይቀመጣል። እና ብዙ ጊዜ እንትን ስትሉ ማይንድፉል ሁኑ ያንን ነገር እኔ አምነዋለሁ እኔ እንደዚህ እንትን እለዋለሁ ምናምን ከስልኩ ላይ እኮ ሊወሰድበት ይችላል። እንግዲህ ሎክ ሳያደርግ ሎክ ቢሆንም የሆነ የሚሰብር ሰው ይኖራል። ያንን ያ መረጃ ከሱ ውጪ ሊሄድበት ይችላል። ማለት ምንም እርግጠኛ የምትሆንበት ነገር የለም ምንም ማለት ነው። እና ከዚህም ጋር ደግሞ ሰሞኑን እንትና የሚባል ማን ነው ባስኬትቦል ተጫዋች አለ፣ ጠፋብኝ። አሁን ካሜራ ሳበራ ለምን እንደሚጠፋብኝ አላውቅም። ባስኬትቦል ተጫዋች ነው፣ በጣም ሌጀንደሪ ነው። በጣም ብዙ ቻምፒዮንሺፕ ያሸነፈ ቲም ላይ ይጫወት ነበረ። በጣም አሁን ትልቅ ሰው ሆኗል። አይ ቲንክ 60ዎቹ ውስጥ ነው እድሜው ማለት ነው። እና በፊት ላይ አይ ቲንክ 10 ምናምን ዓመት በፊት ከሚስቱ ጋር ይለያያሉ ይመስለኛል፣ ከልጆቹ እናት ጋር ማለት ነው። እና ልክ እንደተለያዩ ሚስትየው አይ ቲንክ ሺ ዋዝ በጣም በቃ ተንቀሳቃሽ ነገር ነበረች ማለት እንደተፋቱ ከራፐሮች ጋር ከአትሌቶች ጋር ምናምን እንደዚህ እንትን ማለት ጀመረች፣ ፏ ብትን ማለት ጀመረች እንደተፋታች ማለት ነው። እና
በዛ እድሜ ላይ ትንሽ ልጅ ነበረ። አሁን ይሄ ስቶሪውን የሚያወራው ልጅ ማለት ነው። አይ ቲንክ 9 ዓመቱ እንደዚህ ነገር ነበር። ትንሽ ልጅ ነበረ እና እናትየው እንደዛ እንጣጥ ማለት በየክለቡ መሄድ በዛ ሰዓት 40 ምናምን ዓመቷ ነበር ሴትዮዋ ማለት ነው። እና ከሰውየው ጋር ስትፋታ ኃይለኛ ገንዘብ አግኝታለች፣ ተካፍላለች። በዛ ላይ ደግሞ በየወሩ ደግሞ የሚከፈል አበላለ። እኛ ሀገር የለም በእርግጥ እነሱ ሀገር ግን ይሄ ስፓሷል ሰፖርት የሚባል አለ። በየወሩ ይሰጣቸዋል። ከፍተኛ ኢኮኖሚ አቅም ያለው ለሌለው ተጋቢ ከተፋቱ በኋላ እስከ 10 ዓመት ድረስ ሊቆይ ይችላል። ይሄ ክፍያ ማለት ነው። እንደ ገቢው አንጻር እየታየ በየወሩ ይገባላታል ብር ማለት ነው። ምንም ሳሰራ ብር ይገባላታል። እና በቃ ሴትዮዋ በቃ ያም ነገር አስክሯት የሚሆን በየክለቡ በየምኑ እየዞረች ምናምን ፊውቸር የሚባለው ራፐር አወቃችሁት አይደል? ሁላችንም እናውቃለን ፊውቸር። እና ከሱ ጋር ዴት ማድረግ ትጀምራለች። ዴት ማድረግ ስትጀምር በየሚዲያው ይወራል። ምን ይላል እና ያ ህፃን ልጅ ማለት ነው በ9 ዓመቱ ትምህርት ቤት ምን ይሉታል? ክላስ ሲገባ የፊውቸርን ዘፈን ይዘፍኑለታል። የፊውቸርን ዘፈን እየከፈቱ ወይም ደግሞ እየዘፈኑ ልጁን ያንጓጥጡታል። አስቡት። በቃ እናትህን እያበጠረልን ነው ነገሩ። እንዴት እንደሚጎዳ ልጁ አስቡት። እና በቃ አመታቶች አለፉ ምናምን። አሁን ይሄን የተናገረው በቅርብ ነው። አይ ቲንክ 1 ወር በፊት ምናምን የሆነ ፖድካስት ላይ እየተጠየቀ ነበር። ልጁ አድጎ ያው መቼስ የታዋቂ ሰው ልጅ አይደለ፣ ባስኬትቦል እሱ መጫወት ጀመረ እንዳባቱ ማለት ነው። እና እንዴት ነበረ ግን ያ ጊዜ እናትህ ፊውቸር እንዴት ስታደርግ እንዴት ነበረ ትምህርት ቤት ምናምን ብሎ ሲጠይቀው ልጁ በጣም ኢሞሽናል ሆነ። የሚገርማችሁ ነገር በቃ ተቀርጾብኛል፣ አይምሮ ውስጥ አለ ልጆቹ እንዴት እንደሚያደርጉኝ። አንተ እናትህን ፊውቸር ጋር እንደዚህ እኮ ተለቆ ቲኤምዚ ላይ እኮ አይተናት እናትህን። አስቡት። እኔ በጣም ነው ያሳዘነኝ። በጣም ማለት ነው። እና በጣም ማተር ያደርጋል። ዋጋ አለው ሁሉም ነገር አይመስለንም በሰዓቱ። ግን አሁን ይህ ልጅ አይምሮ እንዴት እንደሚጎዳ አስቡት። በቃ እናቴ እንደዛ ስታደርግ ነበረ ማይሆን ነገር። ያ ማይሆን ነገር ያደረገችውም እኮ ፕራይቬትሊ ቢቀር እንደውም ይሻላል። ሚዲያ ላይ የወጣ ነገር ሲሆን አስቡት። እንዴት ነው የምትቋቋሙት እንደዚህ አይነት ነገር? አሁን ሁሉም እያፈሩበት ነው። ያኔ በፊት ያደረጉትን ነገር ኪም ካርዳሽያንም እንደዚሁ የሆነ ቪዲዮ ድንገት መጣና ስትሮረጥ ነበረ ልጇ እንዳታየው ለመሸፈን ስትሮረጥ። ካርዲቢም እንደዚሁ ዘፈኖችን እኔ እኮ ልጆቼ እንዲሰሙ አልፈልግም፣ እንዲያዩት አልፈልግም። ጥሩ አራያነት የለውም ዘፈኔ። ታዲያ ከሆነ ለምን ደሞ ሰሪው የሌላ ሰው ልጅ ይበላሽ? በቃ የራስሽን ሴቭ እያደረግሽ አስቡት። በጣም ከባድ ነው። እና አሁንም ወጣቶች በቃ ማይሆን ነገር ሲያደርጉ በተለይ ኮንተንት በሚል ተልካሻ ነገር ማይሆን ነገር ዘጋ ሲሰሩ ነገር ግን ማለት ህይወት ምናምን የሚባል ነገር እንደሚኖራቸው አስቡ እላለሁ። በቃ ማይሆን ነገር ሲናገሩ ማይሆን ነገር ሲሰሩ በተለይ አሁን ይሄ በቃ ምንድነው አሁን ይሄን ሰሞን ደግሞ ሹፍ ቲቪ ላይ የቀረቡ ሴቶች እኔ አላውቅም። እኔ እንደው ምን አስበውም እንደሆነ አላውቅም። ጌታ ሆይ ብቻ ኤኒዌይስ አይ ሆፕ የሆነ ነገር እንደወሰዳችሁበት አስባለሁ። ምክንያቱም በጣም በቃ ብዙ ጊዜ ነው ይሄን ነገር ልሰራበት አስቤ የነበረውና በቃ ዛሬማ ቱዴይ ኢዝ ዘ ዴይ ብዬ ነው የሰራሁበት። እና ቢ ማይንድፉል በቃ ለምታወሩት ነገር ለምትሆኑት ነገር ፐብሊክ ላይ አሁን እንደዚህም ፕራይቬትሊም ቢሆን የሆነ ቻት የምታረጉትም ሰው ካለ ምናምን የሆነ ነገር ላኪ ካለ አንተ ራስህ ላክ በሉት። እስቲ አንተ ራስህ ላክ። እውነት ምን ይሆናል? አይፈነዳም። በቃ እንደዚህ እንትን ስላለ አመንኩትና እንትን ብዬ እንደዚህ ላኩለት። ከዛ አሁን እንትን እንደዚህ ሚሊዮን ብር እንደዚህ 100,000 ብር አምጪ እያለኝ ነው። ተመራችሁ ነው። ኧረ በስመ አብ ጌታ ሆይ እግዚአብሔር ይርዳችሁ። እንደዚህ አይነት ሁኔታ ላይ ያላችሁ ኤኒዌይስ ቪዲዮ ይዞብኝ እንደዚህ ፎቶ ይዞብኝ እኔ እንጃ ማለት ሳስበው ይሰቀጥጠኛል። በቃ እንዴት ልትሆኑ እንደምትችሉ ኦልሬዲ የተለቀቀባችሁ ከሆነማ ማይ ጋድ በቃ እኔ እንጃ እግዚአብሔር በቃ ይከልላችሁ ከሁሉም ነገር። በቃ እንዴት ነው ህይወት የሚቀጥለው ከዛ በኋላ? ከባድ ነው። እና ይሄን ሁሉ ነገር የምናመጣው መዘዝ በራሳችን ላይ ነው። ስለዚህ መጠንቀቅ አለብን። ከመጀመሪያውኑ ተጠንቅቀን ነገሮች ማድረግ አለብን። ኢንተርኔትን ማመን የለብንም። ነገ ጧት ምን እንደሚመጣ፣ ምን አይነት አፕሊኬሽን እንደሚመጣ፣ ምን አይነት ሀክ ማድረጊያ እኔ እኮ በቃ ግራ ይገባኛል። ብዙ አይነት ሀክ ማድረጊያ ራሱ አለ። ሳትልኩት ራሱ ከስልካችሁ ላይም አንስተው ሊወስዱ ይችላሉ። እኔ አይ ዶንት ኖ መቼ ቴክኖሎጂ ደህና ነኝ ብዬ የማስብ ሰው ነኝና ግን ብዙም አላውቀው ነገር አለ ለካ። እውነት
ማይ ጉድነስ እንዴ! ብዙ አይነት ነገር ነው የሚደረገው። ብዙ አይነት ያስፈራል። ያለንበት ጊዜ በጣም ያስፈራል። እና ተጠንቀቁ ለማለት ነው ሴቶችዬ፣ በጣም ተጠንቀቁ። ላኪ ሲሏችሁ አንተ ራስህ ላክ፣ አንተ ራስህ ላክ በሉት። ከዛ በኋላ እናንተ ያዙበት እናስፈራሩት። እየቀለድኩ ነው። ምክሬን ደግሞ በእንትን እንዳትወስዱት ግን በቃ ፕሊዝ፣ በጣም ካሁን በኋላ እንደው ዜና ላይ ባልሰማን እንደዚህ አይነት ወሬ። በተለያየ አረብ ሀገር ያላችሁ ሴቶች እባካችሁ ቢ ኬርፉል። እናንተን ሆን ብለው ነው የሚያጠምዷችሁ፣ ሆን ብለው ማለት ነው። ለእንደዚህ አይነት ነገር በቃ አቴንሽንም ፍቅርም ምንም ትንሽ በቃ ብቸኝነቱም ያጠቃችኋል። ለዛ ነገር በጣም ተታላይ ናችሁ ብዙ ጊዜ ማለት ነው። እና ፕሊዝ ቢ ኬርፉል። በጣም ብዙ ራሳቸውን ያጠፉ ሴቶች እኮ አሉ፣ ብዙ ማለት ነው። እንደ ሚዲያ ላይ የተወራላቸውም ያልተወራላቸውም። በዚህ ምክንያትም በቃ ክልትው ብለው ይቀሯሉ። ስንት እናት ታለቅሳለች በዚህ ምክንያት። እና እባካችሁ ቢ ኬርፉል እላችሁ ነው። ኤኒዌይስ ቪዲዮ በጣም እንዳይንዛዛ ግን ይሄን ነበር ማስተላለፍ የፈለኩት። ሆፕፉሊ የሆነ ነገር ወስዳችሁበታል እና እወዳችኋለሁ በጣም ቴንኪው።